ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ፣ እኔ ወንድማችሁ በጣም ደህና ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት በህይወታችሁ ምናልባት ይህ ስራ ከተሳካ በእርግጠኝነት ህይወታችሁን ሙሉ በሙሉ የሚቀይር ስራ ነው። ይህንን ስራ ለመስራት አሁን ከዚህ በመቀጠል እኔ የማወራውን ነገር እያንዳንዱን ነገር ከተከታተላችሁና ተግባራዊ ካደረጋችሁ በጣም ቀላልና ግን ብዙ ገንዘቦችን የማግኘት አቅም ያለው ስራ ስለሆነ ሁላችሁም ዛሬ ብቻ አይደለም ሌሎች ቪዲዮዎች ከዚህ በኋላ በተከታታይ በዚህ ስራ ላይ እለቃለሁ። እያንዳንዱን ቪዲዮ ተከታትላችሁ ምናልባት መጠቀም የምትፈልጉ ብቻ አይታችሁ መከታተል አለባችሁ። ይህ ስራ ዩዘር ኔም ፈጥሮ መሸጥ ነው። ፍራግመንት ጎግል ላይ ፍራግመንት ላይ ገብቶ ዩዘር ኔምን መሸጥ ነው። ዩዘር ኔም ክሬት የሚደረግበትን ቦታ እንዴት ክሬት እንደሚደረግ እንደዚሁም ደግሞ ያልተያዘ ዩዘር ኔም ክሬት እንዴት እንደሚደረግ በውድ ዋጋ የሚሸጥ ዩዘር ኔም ምን አይነት እንደሆነ እንዴትስ ዋጋ ገበያ ላይ መለጠፍ ትችላላችሁ፣ ምን አይነት ዋጋ ተለጥፎ ነው አሪፍ ገንዘብ የሚገኘው የሚለውን ነገር አሳያችኋለሁ። ብዙ ልጆች ከዚህ በፊት ሞክረውታል፣ ነገር ግን አልተሳካም። ያልተሳካው ለምንድን ነው? እያንዳንዱ ነገር አሳያችኋለሁ። ከላይ በኩል እንደምትመለከቱት አንድ ዩዘር ኔም 994,000 ቶን ተሽጧል። ይህ ማለት የዛሬ 4 ዓመት ክሬት ተደርጎ የተሸጠ ነው። ከተጀመረ ዩዘር መሸጥ ከተጀመረ 4 ዓመቱ ነው። ስለዚህ እንዴት አድርጋችሁ ነው በውድ ዋጋ መሸጥ የምትችሉት? እዚህ ጋር እንደምትመለከቱት ብዙ አይነት ዩዘር ኔሞች ክሬት ተደርገዋል። ነገር ግን ሁሉም የራሳቸውን ዋጋ እዚህ ጋር ለጥፈው ለመሸጥ አዘጋጅተዋል። እንደዚህ አይነት ዩዘር ኔሞችን እንዴት ክሬት እንደምታደርጉ አሳያችኋለሁ። ከዛ በፊት ግን አንድ ማሳየት የምፈልገው ነገር አለ። እዚህ ጋር ዩዘር ኔም አንድ ኒውስ ዩዘር ኔም የተሸጠ አለ። ይሄ ሰው 994,000 ቶን ብቻ አይደለም ያገኘው። እሱ ውስጥ ስትገቡ በጣም ብዙ ዩዘር ኔሞችን እዚህ ጋር እንደምትመለከቱት 916,000 ቶን ሽጧል። 838 ቶን ሽጧል። በ759 ያለ የተለያዩ አንድ ሰው ብዙ ዩዘር ኔሞችን የሸጠበትን እንዴት አድርጎ ክሬት እንዳደረገ አሳያችኋለሁ። እሱ ብቻ አይደለም። እዚህ ጋር ደግሞ ኒውስ ዲኤንኤስ ብሎ 8800 የለጠፈው ሰው ከ2025 ጀምሮ አጠቃላይ እነዚህን ክሬት አድርጎ መሸጥ ችሏል። እዚህ ጋር እንደምትመለከቱት ወደ 8 ጊዜ ሽጧል። አሁን 9ኛውን ለመሸጥ 15 ደቂቃ ብቻ ቀርቷል። እዚህ ጋር ደቂቃና ሴኮንድ እየቆጠረ ነው። 8800 ቶን በዚህ ሰዓት ሊሸጥ ነው። የሚገርማችሁ ነገር ቁጭ ብሎ ይህንን ስራ የሚሰሩ ሰዎች አሉ። ይህንን ስራ በመስራት ህይወታቸውን በዚህ የሚቀይሩ አሉና እንዴት አድርጋችሁ ነው ይህንን ክሬት የምታደርጉት? እያንዳንዱን ነገር አሳያችኋለሁ። ይህንን ክሬት ማድረግ የምትችሉት ቴሌግራም ላይ ሄዳችሁ አንድ ሰው በአንድ ቴሌግራም ላይ 5 ዩዘር ፈጥሮ እዚህ ላይ መሸጥ ይችላል። እኔ እዚህ ጋር እንደምትመለከቱት ማያሴትስ ውስጥ የኔ 5 ዩዘር ኔሞች አሁን ክሬት ያደረግኳቸው አሉ። እዚህ ጋር እንደምትመለከቱት እኔ በኤአይ ነው የተጠቀምኳቸው። 5 ዩዘር ኔሞችን ክሬት አድርጌ በኤአይ ክሬት ያደረግኩት ነው። እንዴት ነው? ለምንድን ነው እኔ በኤአይ ክሬት ያደረግኩት? በኤአይ ክሬት ያደረግኩበት ምክንያት አለ። ያም ምንድን ነው? በዚህ ሰዓት ገበያውን የተቆጣጠረው ወይም በዚህ ሰዓት አየር ላይ ሚዲያ ላይ በሰፊው ሰው እያወራው ያለው ስለ ኤአይ ነው። በጣም ብዙ የኤአይ ዩዘር ኔሞች ተይዘዋል፣ ግን በውድ ዋጋ እየተሸጡ ይገኛል። ከነዚያም ውስጥ ኤአይ ቦት በጣም በውድ ዋጋ የተሸጠ ነው። ከሌሎቹ ይልቅ 5 ፊደል ነው ያለው። እዚህ ጋር እንደምትመለከቱት የተሸጠው እሱ በውድ ዋጋ ነው። እስካሁን ድረስ ዋጋውን አልገለጹትም፣ ደብቀውታል። እዚህ ጋር ግን የእሱን ስራ የሰራው ሰው ብዙ ቶኖችን ከዚህ በፊት
ሰርቷል፣ ሸቅሏል። 2 ቶን 1300 እና 1200 1100 ቶኖችን ሽጦ ተቀብሏል። እንዴት አድርጋችሁ ነው ያልተያዘውን ዩዘር ኔም ማግኘት የምትችሉት? እያንዳንዱን ነገር አሁን አሳያችኋል። በሁለት መንገድ ያልተሸጡትን ማረጋገጥ ትችላላችሁ። አንደኛው እዚህ ፍራግመንት ላይ ሰርች ላይ ገብታችሁ ሰርች በማድረግ ያልተያዙትን ቼክ ማድረግ ትችላላችሁ። አሁን እኔ አንድ የከፈትኩት አለ እዚህ ጋር እንደምትመለከቱት እኔ አሁን ከከፈትኳቸው አንዱ ዩዘር ኔም በእኔ ስም የተያዘው ቶክን ተይዟል የሚል እዚህ ጋር ያሳያል። 6 ፊደል ያለው ነው። ማወቅ ያለባችሁ ዩዘር ኔም ክሬት ስታደርጉ ፊደል 4 ፊደሎች ናቸው ከዚህ በፊት በጣም ተፈላጊ የነበሩት። ነገር ግን ቴሌግራም እና ፍራግመንት ተነጋግረው ይህ 4 ፊደል ያለበት ዩዘር ኔም ለማንም እንዳይወጣ ቀድሞ ዘግተውታል። ስለዚህ አሁን የሚቻለው ከ5 ጀምሮ ወደ ላይ ያሉት ፊደላትን በመጠቀም ነው። ብዙ ልጆች የሚሸወዱት በዚህ ነው። ይህን ላሳያችሁ። እዚህ ጋር እንደምትመለከቱት ኒውስ ምንም አይነት የቁጥርም ሆነ እነዚህ የስፔስ እንትኖችን አልተጠቀመም። ነገር ግን የተያያዙ ፊደሎችን ብቻ ነው የተጠቀመው። እዚህ ጋር እንደምትመለከቱት አሁን ኒውስ ከታች ደግሞ የሆነች ምልክት ተጠቅሞ ቶን ብሏል። ነገር ግን ይህ በጣም ተፈላጊ ቃል ነው። ሆኖም ግን ዋጋው እርካሽ እንዲሆን ካደረገው ነገር አንዱ ምንድን ነው? ከታች እቺ ምልክቷ መግባቷ ነው። ይሄ ነገር አይፈለግም። ዩዘር ማለት የአንድ ካምፓኒ ድርጅት ዋና መሰረቱ ማለትም ተፈልጎ የሚገኝበት ስለሆነ ብዙዎች ግልጽ ያልሆነ ወይም ፈልጎ የማያገኙትን እንደዚህ አይነት ምልክቶችንና ቁጥሮችን ሰው ሰርች አያደርግም። ስለዚህ ሰርች የሚደረጉ በጣም ለመጥራት አፍ ላይ የሚቀሉ ለመጻፍም በፍጥነት ወይም ብዙ ጊዜ ሰው የሚናገራቸውን ቃላቶችን ተጠቅሞ ዩዘር ክሬት ማድረግ ነው ውድ ዋጋ እንዲሸጥ ያደረገው። እዚህ ጋር መጀመሪያ ላይ ያስቀመጥኩላቸው አንደኛ ላይ የተሸጠው እስከዛሬ ውድ ተብሎ 994,000 ቶን የተሸጠው ኒውስ የሚል 4 ፊደል። ይሄ በጣም ግልጽና ዓለም ሁሉ የሚያውቀው ቃል። እንደዚሁም ደግሞ ኒውስ ቶን ብሏል። እቺ ግን ከታች ያለችው የገባችው እቺ ምልክት ማንም ለሷ ቦታ አይሰጥም። ስለዚህ ካምፓኒዎች እቺን እያዩ አይገዟትም። ነገር ግን እዚህ ጋር ከታች በኩል ደግሞ ሌላ ስህተት አለ። 3333 ቶን ዋጋ የለጠፈው ሰው ኒውስ ብሎ 24H ብሏል። ነገር ግን ይህ 24 ከዚህ በፊት ዜና ላይ ምናምን ስለተሰማ ገዢዎቹ ሊገዙ ይችላሉ። ነገር ግን ቁጥር በብዛት ዋጋ የለውም። አንዳንድ ደግሞ ተፈላጊ ቁጥሮች አሉ። እነሱንም እነግራችኋለሁ። በጣም ተፈላጊ ቁጥሮች አሉ። ግን በባህሪው ዩዘር ቁጥር አይፈልግም። ስለዚህ ቁጥር ማስገባትና ምልክቶችን አሁን ባንክ ብለው ከታች ምልክቷን ተጠቅሞ ኒውስ ብሏል። ስለዚህ ይህ ምልክት ወይም ይህ ዩዘር ኔም 0 በሉት፣ ምንም ዋጋ የሌለው። ነገር ግን 1899 ቶን አውጥቷል። ይሄም ዋጋው ራሱ ትክክል አይደለም። ጥሩ የሆኑ ምርጥ ቃላቶችን ተጠቅሞ የተጠቀመባቸውና ያወጣው ዋጋ ትክክል አይደለም። አሁን ካወጣው 22 ሰዓት ነው ይህ ዩዘር ክሬት ካደረገው። እዚህ ጋር ደግሞ ኒውስ ስዋፕ ብሏል። ይሄ በጣም ተፈላጊና ገበያ ላይ በውድ ዋጋ የሚሸጥ አንድ በጣም ጎበዝ የሆነ ሰው ክሬት ያደረገው ነው። ይህ ሰው ምንድን ነው፣ እንዴት ነው የሚጠቀመው፣ ከዚህ በፊት ልምድ አለው የሚለውን እስኪ ገብቼ ላሳያችሁ። ይኸው ወደ ታች ሲገባ ብዙ ትራንስፌር ተደርጎለታል። ቶኖች ከ2024 ጀምሮ ብዙ ስራዎችን ሰርቷል። 2024 ጀምሮ ይህ ሰው ይህንን ስራ መስራት ጀምሯል። 350 ቶን ነው መጀመሪያ ጊዜ ሽጠው፣ ከዛ 100 ቶን፣ ከዛም በኋላ 2025 ማርች ወር
የዛሬ 5-6 ወር አካባቢ የሰራውን ገብተን እንመልከት። ምን አይነት ስራ እንደሰራ ላስገርማችሁ። ይህ ሰው በጣም ብልጥና መጨረሻ ጎበዝ ሰው ነው። የሚገርማችሁ ነገር 40,842 ዶላር መሸጥ ችሏል ይህ ሰው በአንድ ዩዘር ኔም። እዚህ ጋር ደግሞ ቶክንስ አለው 41,470 ሜጀር ቶከን ማለትም ኤንኤፍቲ ተጠቅሟል ይህ ሰው። ገብቼ ላሳያችሁ። እዚህ ጋር እንደምትመለከቱት የተለያዩ ዩዘር ኔሞችን ክሬት አድርጎ በኤንኤፍቲ መልክ አስቀምጦ በውድ ዋጋ ነው የሸጠው። ይህን ስላችሁ 41,470 ሜጀር ቶከን እና 40,842 ዶላር ወይም 30,170 ቶን የዛሬ 6 ወር አካባቢ ወደ ከ80,000 ዶላር በላይ መስራት ችሏል። እንዴት አድርጋችሁ ነው ኤንኤፍቲ ክሬት ማድረግ የምትችሉት? ስለ ኤንኤፍቲ አጠቃላይ ቀጣይ ሳምንት ወይም በሚቀጥለው ቪዲዮ እያንዳንዱን ነገር አሳያችኋለሁ። በጣም ቀላልና በዚሁ ክፍል ላይ የምትሰሩት ስለሆነ እያንዳንዱን አሳያችኋለሁ። ከእናንተ የሚጠበቀው ኮመንት ላይ ገብታችሁ እንዴት እንደሚሰራ ኮመንት ማድረግ ነው። ጠይቁኝ፣ አሰራሩን እነግራችኋለሁ። እኔ ማወቅ እፈልጋለሁ ብላችሁ የተወሰነ ሰዎች ኮመንት ከጻፋችሁ እሰራላችኋለሁ። ነገር ግን ምናልባት እንደሌላው ጊዜ ዝም ብሎ የሚያልፍ ነገር ወይም ቀላል ነገር ከመሰላችሁ መተው ትችላላችሁ። ከፈለጋችሁ ግን አሰራሩን ስለ ኤንኤፍቲ እነግራችኋለሁ። ኤንኤፍቲ ሲሰራ ዩዘር ኔም አንድ ቴሌግራም አካውንት 5 ዩዘር ኔሞችን ብቻ ነው ክሬት የሚያደርገው። ነገር ግን ይህ ሰው በጣም ማአት ዩዘር ኔሞችን ወደ ኤንኤፍቲ ነው የቀየረው። እንዴት አድርጎ እንደቀየረና ጥቅሙ ምን እንደሆነ በሚቀጥለው ቪዲዮ ለእናንተ ያሳያችኋለሁ። ኦኬ፣ ወደ ዛሬው ልመለስ። ዩዘር ኔም አንደኛ ነጥብ አይፈልግም ብያችኋለሁ። ሁለተኛ ቁጥር አይፈልግም ብያችኋለሁ። ስለዚህ ተፈላጊ ዩዘር ኔም የትኛው ነው? ተፈላጊ ዩዘር ኔም ከ5 ፊደል እስከ 8 ፊደል ውስጥ ያሉ ዲክሽነሪ ላይ ቀጥታ እነዚህ ቃላቶች ምንም ሳይጨመሩ ቀጥታ የሚጠሩ ናቸው። አሁን ኒውስ ሾፕ 2 ቃላትን ተጠቅሞ ነገር ግን 7 ፊደላትን ተጠቅሞ ይህ ሰው ክሬት አድርጓል። አንድ ዩዘር በጣም ተፈላጊ ዓለም ላይ የሚፈለግ ውድ የሆነ ዩዘር ኔም ነው። ኦኬ፣ በውድ ዋጋ እንዴት መሸጥ ትችላላችሁ? ይህ ነገር በጣም ወሳኝ ነው። በውድ ዋጋ ለመሸጥ ብዙ ልጆች ውድ ዋጋ ማውጣት ይመስላችኋል። እዚህ ጋር አሁን ይህ ሰው 2888 ቶን አለው። ይሄ ማለት ራሱ ያወጣው አይደለም። ተጫራቾቹ እየጨመሩ 2888 ደርሶለታል። የሚገርማችሁ ነገር ይህ ሰው ያወጣው ዋጋ 105 ቶን ነበር። ነገር ግን በዚህ ሰዓት ተጫራቾቹ እየተጫረቱ 288 ቶን 2888 ቶን ደርሷል። የሚገርማችሁ ነገር ሂሳቡ ራሱ አሁን በዚህ ሰዓት ያኔ 105 ቶን ነበረ። አሁን 2888 $3,908 ዶላር አካባቢ ደርሷል። ስለዚህ አንድ ምርጥ ዩዘር ክሬት ካደረጋችሁ በኋላ ትንሽ የቶን መጠን ነው የምታስቀምጡት። ምክንያቱም ተጫራቾቹ ደንግጠው እንዳይወጡባችሁ። አሁን እናንተ 3,000፣ 5,000፣ 10,000 ቶን ማስቀመጥ ትችላላችሁ። ነገር ግን ተጫራቾቹ የሚፈልጉት ሁሉም ሰው እርካሽ በሆነው ነገር ላይ ሲሻማ እንደምታውቁት ወዲያው ዋጋው ወደ ላይ ይተኮሳል።
ስለዚህ ወደ ላይ እንዲተኮስ አንድ ምርጥ ዩዘር ክሬት አድርጋችሁ ማድረግ ያለባችሁ ቢያንስ ዋጋው ከ100 ቶን በታች ከ50 እስከ 100 ባለው ቶን ውስጥ ብታስቀምጡት አሪፍ የሆነ ውድ የሆነ ዩዘር ክሬት ብታደርጉ ራሱ ዋጋው በ7 ቀን ውስጥ ተጫራቾቹ ይጫረታሉ። በየቀኑ ቼክ ያደርጋሉ። ለሁሉም ድርጅቶች ፍራግመንት ይህንን ዩዘር ክሬት የተደረገውን ለሁሉም ያሳያል። ከዛም በኋላ ተጫራቾቹ እየገቡ ዋጋው እርካሽ ስለነበረ ዋጋ ትንሽ እየጨመሩ ሲሄድ ብዙ ዩዘር ኔም መግባቱን ሲያዩ ሌሎቹ ደግሞ ተጨማሪ ሆነው ይመጡና ይሻማሉ። በዛን ጊዜ የእናንተ ዩዘር ኔማችሁ ዋጋው እየተተኮሰ ይሄዳል። በ7 ቀን ውስጥ ከፍተኛ ዋጋ ሲወጣ መሸጥ ትችላላችሁ። በፈለጋችሁበት ታይም መሸጥ ትችላላችሁ። በነገራችን ላይ 100% የተረጋገጠና ሴኪዩሪቲ የተጠበቀ ነው። ምንም አይነት ሽወዳ የለም። እናም አንድ ዩዘር ክሬት ካደረጋችሁ በኋላ አሁን በቴሌግራማችሁ ላይ 5 ዩዘር ክሬት ካደረጋችሁ በኋላ አንድ ምርጥ የሆነውን ለመሸጥ የተወሰነች 0.5 ቶን ፊ ትጠየቃላችሁ፣ ግዴታ ነው። ይሄም ከ7 ቀን በኋላ የማይሸጡ ከሆነ ይመለስላችኋል ማለት ነው። ስለዚህ የምታጡት ነገር ምንም ነገር የለም። ኦኬ፣ አሁን እንዴት አድርጋችሁ ነው ወደ ከቴሌግራም እና ከቶን ኪፐር ጋር ኮኔክት የምታደርጉት? ቶን ኪፐር ይሁን ቴሌግራም ዋሌት ይሁን ብቻ ከዋሌታችሁና ከቴሌግራም አካውንት ጋር እንዴት ኮኔክት እንደምታደርጉ አሳያችኋለሁ ማለት ነው። በሚቀጥለው ሰፊ ደግሞ ማብራሪያዎችን አሳያችኋለሁ። ከላይ ያሉት 3 ነጠብጣቦችን ትነካላችሁ። ከላይ ያሉት 3 ነጠብጣቦችን ከመንካታችሁ በፊት ቶን ኪፐር ኮኔክት ለማድረግ እቺን ቶን የምትለዋን አንድ ኮኔክት ታደርጋላችሁ። ከዛ ወደ ታች መታችሁ ቶን ኪፐር ቴሌግራም ዋሌት የፈለጋችሁትን መምረጥ ትችላላችሁ። እዚህ ጋር ቴሌግራም፣ ቶን ኪፐር፣ እኔ ቶን ኪፐር ስለሚፈልግ ወይም ቴሌግራም ዋሌትም ኮኔክት ማድረግ ትችላላችሁ። ቴሌግራም ዋሌት ኮኔክት እሱን አድርጌ ልጠቀም። ቶን ኪፐር ኮኔክት ካደረግኩኝ በኋላ አሁን ደግሞ ቴሌግራም አካውንት ዩዘር ኔም ያለበትን ቴሌግራም አካውንት ኮኔክት ማድረግ ፈልጌያለሁ። እዚህ ጋር ከታች ኮኔክት የሚል አለ። ነገር ግን እንደገና ቴሌግራም የግድ ኮኔክት ማድረግ አለብኝ። ቴሌግራም 3 ቴሌግራም አካውንት አለኝ። በእያንዳንዱ ላይ 5 ዩዘር ክሬት አደርጋለሁ። ቴሌግራም ዋሌት ኮኔክት ካደረግኩኝ በኋላ አሁን ደግሞ የራሴን አካውንት ኮኔክት ማድረግ ፈልጌያለሁ። ከዛም ከ3 ነጠብጣብ በኋላ እዚች ጋር ማይ ኮሌክቲቭ ነምበር የምትላለች እሷን አንዴ ስትነኩ ቀጥታ እንደዚህ ያለ ነገር ይመጣል። ዩዘር ኔም ትላላችሁ። ወደ ጎን እቺ ነምበር ላይ ያለችውን ዩዘር ኔም ላይ ትወስዳላችሁ። ከዛም በኋላ ዩዘር ኔም ላይ ካስቀመጣችሁ በኋላ ከላይ ደግሞ ኮንቨርት ዩዘር ኔም ቱ ኮሌክቲቭስ የምትላለች እሷን ትነካላችሁ። ከዛም በኋላ እንደዚህ ብሎ ይመጣላችኋል። ነገር ግን የእናንተ ካልመጣ እዚች ጋር ከታች ቼንጅ ቴሌግራም አካውንት ወይም ሎግኢን የምትል አለች። እሷን ነክታችሁ ወደምትፈልጉት አካውንታችሁ ጋር ካገናኛችሁ በኋላ እንደዚህ 5 ዩዘር ኔማችሁ ይመጣል። 5 ዩዘር ኔም ክሬት ለማድረግ ምን ማድረግ አለባችሁ? አንደኛ በራሳችሁ ትክክለኛ አካውንት ላይ ያለውን ትጠቀማላችሁ። ሁለተኛ ደግሞ ቻናል እና ግሩፕ ክሬት ታደርጋላችሁ። እንዴት ክሬት እንደምታደርጉ አሳያችኋል የት እንዳለ። ቴሌግራም ላይ ከገባችሁ በኋላ እዚች ጋር ከታች የስክሪፕቷ ወይም የፕላስ ምልክቷን ስትነኩ ቀጥታ እዚህ ጋር ከላይ ኒው ቻናል ክሬት የሚልና ኒው ግሩፕ የሚል አለ። ቻናል የምትለዋን ነክታችሁ እዚች ጋር ስማችሁን እኔ አሁን ስሜን ዝም ብዬ ልጻፍና ከዛ እንደዚህ አረኩኝ። ከላይ ራይት ምልክቷን ነካው። ከዛም በኋላ እዚች ጋር ፕራይቬትን ቻናል የሚልና ፓብሊክ ቻናል የሚል አለ። ፓብሊክ ላይ ስትሆኑ የምትታወቁት ማለትም ዩዘር ኔማችሁ ተቀባይነት የሚያገኘውን ፕራይቬት ላይ እንዳታደርጉ። ከዛም በኋላ እዚች ጋር መታችሁ
የፈለጋችሁትን መጻፍና ከዛም በኋላ እሱን ክሬት ማድረግ። እሱን ክሬት ስታደርጉ እዚች ጋር አሁን ያልተያዘ ዩዘር ኔም መሆኑን የምታውቁት እዚች ጋር አረንጓዴ ነው የምታበረው፣ አለዚያ ቀይ ነው የሚያበረው። የተያዘው ቀይ ነው፣ ያልተያዘው ግን አረንጓዴ ያበራል። ከዛም ከላይ ያለችውን እቺን ምልክት ትጠቀሙና ራይት ታደርጋላችሁ። ስለዚህ ከ5 በላይ በፍጹም መጠቀም የለባችሁ። በሚቀጥለው እንዴት አድርጋችሁ ነው ኤንኤፍቲ ክሬት የምታደርጉት፣ እንደዚሁም ደግሞ እንዴት አድርጋችሁ ውድ ዋጋ ሊሸጡ የሚችሉትን እንትኖችን ተጠቅማችሁ አዲስ በእነሱ ላይ ክሬት እንደምታደርጉ በሚቀጥለው ሰፊ ቪዲዮ ደግሞ እንደዚህ አሳያችኋለሁ። ምናልባት ያልገባችሁ ነገር ካለ ኮመንት ላይ ጻፉ። ያንንም አንድ ላይ አድርጌ ለእናንተ ቪዲዮ የምሰራላችሁ ይሆናል። ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዲስ ቤተሰቦች ካላችሁ ምርጥ የሆነ መረጃ ለእናንተ የማጋራበት ምርጥ ቻናል ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ለሌሎች ይህንን ቪዲዮ ሼር አድርጉ። የዛሬው ይህንን ይመስላል። ስለተከታተላችሁ ያመሰግናለሁ። መልካም ቆይታ። ቻው